ይስጥልኝ። የፍቅር ቀጠሮ ፕሮግራም አስተናጋጆች በሙሉ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ግን አንቺ ስልክ እንደደወልሽ ወዲያው ደውላ እንደጠሩት ምናምን ነገር ያው ልጅቷ የእሱ የሀገሩ ጎረቤቱ ልጅ ናት። ያቺ ግቢም ተከራየው። ከዛ እሺ በቃ ብሩን ትሰጠኛለህ አትሰጠኝም አልኩት። እኔ ብሩን አልሰጥሽም ማለት የወሰደው 6000 ብር ነበር የሁለት ወር እንደማይሰጠኝ ነገረኝ። በቃ እያለቀስኩኝ ትቼ አንድ ቀን አድሬ ሁለተኛው ቀን ወደ ስራ ተመለስኩኝ። ከዛ ወደ ስራ እንደተመለስኩኝ እንዴት አድርጌ ልጅ ከልቤ ላውጣው? እንዲህ እየደበደበኝ እንዲህ እየበደለኝ ሆነ። በቃ ከልቤ ማውጣት አልቻልኩም፣ በፍጹም አልቻልኩም። አምላኬ ብዬ እንዴት ነው የማወጣው ይሄን ጌታ እያልኩኝ በቃ ወደ ጸሎት ነው የጀመርኩት። አምላኬ እባክህ ልጅ ከልቤ ላውጣልኝ፣ እንዲህ እያደረገኝ ምን መቁረጥ አልቻልኩም። አባቴ ይሉኝ በቃ ተጨናነኩኝ። ከዛ ወደ እዚሁ ካቡክ እየሰራን እያለ ወደ መካ እንደሚሄድ ነገረኝ። ተቀየረብኝ ባህሪው ደግሞ በፍጹም እኔ እንጃ። የድሮ እስማኤል አይደለም። ስልክ ማንሳት የለም። ስሜን ድሮ በስሜ አይጠራኝም። ስልክ ሲያነሳ አይ መቅደስ እንዴት ነሽ ነው የሚለኝ። ሁሉም ነገር ተቀየረ። በቃ ፍቅሩ ቀነሰ። ደግሞ የኔ ፍቅር በተቃራኒው እንዲየደበደበኝም እንዲያረገኝም በቃ እየጨመረ ነው የሚመጣው። የሆነ ውሳኔ ላይ አልደረስኩኝም። እንደወስንም አልቻልኩኝም። ምን አባቴ ነው የሚሻለኝ? እንደውም ውሳኔ ላይ ለመድረስ አስቤ ሌላ ህይወት ልጀምር ሁሉ እያሰብኩኝ፣ ግን ምንም የተሻለ ነገር አላገኘሁም። እና ውሳኔ ላይ ስላልደረስኩኝ በቃ የኔ ውሳኔ ማልቀስ ብቻ ነው እንጂ ሌላ ነገር የለም። ያው ከነገ ዛሬ የተለየ ቀን ይመጣል ነው። ከዛ ወደ መካ መሄድ እንዳለበት ነገረኝ። ኦኬ እንደውም ወደ መካ ልትሄድ ነው? አዎ እንደው በዚህ ይቆርጥልኛል ብዬ ስላሰብኩኝ እንደውም እኔ መሳፈሪያ ሰጥካለሁ ሂድ ወደ መካ አልኩት። እሺ እንደውም አጣድፌ ራሴ መካ ሄድና ስራ አለ ስራ መሄድ ስላለብክ ብዬ መሳፈሪያ ብዬ 2000 ምናምን ብር በሳውዲ ሪያል እዛ ስራ ሄዶም ሊያጣ ምናምን ስለሚችል ብዬ አስቤለት ሻንጣውን የሆነ በስርዓት አስተካክዬ ወደ መካ ላኩት። አሁን በቃ ይቆርጥልኛል ብዬ ነው ያሰብኩት። ከዛ መካ ሄዶ ጭራሽም እንደው ሊፋታኝ አልቻለም። እዛ ሲሄድ ደግሞ መጀመሪያ ያኔ እንደሚጀነጅነኝ እንደ አዲስ በቃ ፍቅር ያዘው መሰለኝ። እንደ አዲስ ሆነ። በቃ ድሮ እንደሚጠራኝ እናት ነው የሚለኝ። መቅደስ የሚለውን ቃል ቀይሮታል። በቃ የሆነ አላማው የተስተካከለ ሆነ። በቃ በጣም ደስ የሚል ፍቅር መስጠት ጀመረ። መካ እንደገባ ከኔ እንደራቀ እኔም ደስ አለኝ። ከዛ በቃ እሺ ከዛ መካ 3 ወር ከኖረ በኋላ ወደሱ ጋር መምጣት እንዳለብኝ አስገደደኝ። ነይ ወደ ሀገር እንገባለን ምናምን አለኝ። ወደ ሀገር እንገባለን? አዎ እንደዛ ሲለኝ በጣም ደስ አለኝ። እና እንደውም አንቺ መካ ሳመጪ ብር ከላክሽልኝ 2 እቃ እዛ ሂጂ ስራ የምጀምርበት እቃ እና ማስገባው እቃ አለኝ በታርጎ እና ያ እቃ እንደገባ እኔ ሄጄ ወዲያው ሆቴል ቤት ከፍቼ ስራዬን እጀምራለሁ አለኝ። በጣም ደስ አለኝ። እኔ እንጃ ደስታዬ ከምንም በላይ ነው። በቃ ምክንያቱም ሀገር ገባለሁ ነው ያለኝ። እኔ ሀገሬ ደግሞ መግባት እፈልጋለሁ። ሀላስ በቃ በጣም ደስ ብሎኛል። እሺ አልኩት። ከዛ ብሩን ግን አላወልኩለትም። እሺ እሰጥካለሁ የዓላማ ካለክ እንደውም በጣም ደስተኛ ነኝ። ግን ቀድመኛ ቤት ሽማግሌ ትልካለክ፣ አብረን እንገባለን። አንቺ ወደ መካ ከመጣሽ አብረን ተያይዘን ተቃቅፈን እንገባለን። አዲስ አበባ ላይ ሆነ ሽማግሌ እንልካለን። ወይኔ በጣም ደስ አለኝ፣ በጣም ደስ አለኝ እንጃ። ከዛ እሺ በቃ እቺን ወር ልጨርስና ወደ መካ እመጣለሁ። ብሩንም አላኩኝም። ወደ 8500 ብር ይሻለው አልኩት። እሺ በቃ ችግር የለም በሐሳብ ተስማማን። ከዛ ባኪን ወርም አጨርሼ ቶሎ ነይ፣ ቀን ሲደርስ ቀን ይሄዳል። መስራት ከፈለግሽ እኮ እዚህም ስራ አለ፣ እዛ ብቻ አይደለም አንቺ ምናምን አለኝ። እሺ ብዬ እዚሁ ቤት ነው እየሰራ ያለሁት። ያው ደግሞ እስከ 3000 ቀንሰው ደግሞ 2005 አስገብተውብኛል አረቦቹ። ይሄንንም ነግሬዋለሁ። ከዛ በቃ ደስ ብሎኝ ተነስቼ የ7 ቀን ወሬን ሳልጨርስ የ7 ቀን ትርፍ የሰራሁበትን አስደምሬ ባሌ ታሟል ምናምን ብዬ
ጉዞ ወደ መካ አደረኩኝ። ያው ወደ ተቡክ እመለሳለሁ ብዬ አላሰብኩም። በቃ ከሱ ጋር ወደ ኢትዮጵያ ነው የምንሄደው። በቃ በጣም ደስተኛ ነኝ ወደ መካ ሲሄድ። ከዛ ሄድኩኝ። መገናኘት አይቀርም። ከ3 ወር ቆይታ በኋላ መካ ሄድኩኝ፣ ተገናኘን። እዛ ሳገኘው ደግሞ በአካል ሳገኘው አቀባበሉ ደስ ይላል። የመጀመሪያ ቀን ግን በቃ ሁለተኛው ቀን ደግሞ ሳየው በቃ ሁሉ ነገሩ ተቀየረ። ልጁ ምንድነው? ቆይ በቃ የሆነ ሁሉ ነገሩ በጣም ተቀየረ። የሆነ በቃ እንጃ የሆነ ዘራፊ ነገር መሰለኝ። ከዛ ብሩን እዛ እንደደረስኩኝ አይ በቃ ነገ እቃውን ገዝቼ ታርጎ አድርጋለሁ። ብሩን ወዲያ ወሰደብኝ። እንዲህ ነው የምናደርገው ምናምን አለኝ። እሺ በቃ አድርግ። የእሱ ጓደኛ ድንገት ጎንበስ ብዬ እዛ ብሩን ከወሰደ በኋላ እያለቀስኩኝ መካ መጣ። ምን ሆነሽ ነው የምታለቅሽው? ምንም አይ ዝም ብዬ ነው ምናምን አልኩት። ንገሪኝ ምን ሆነሽ ነው የምታለቅሽው? እንዲህ አይ ይሄ ሰፈሬ ልጅ ነው አይክድሽም፣ አይዞሽ እንዳትፈሪ፣ እሱ ቢክድሽም ደህና ቤተሰቦች አሉት፣ ይሄ ነገር የሚመለስልሽ ነገር ነው እንዳትፈሪ አለኝ። የሆነ አንዳንዴ ሰው በሚያወራው ነገር ተስፋ አድርጋለሁ። ከዛ እሺ በቃ ብዬ እምባዬን ጠራረኩኝና እሱ ጓደኛ ነኝ ያወራን እሱ መጣ። ከዛ የሆነ በቃ ወጣ ገባ በዛ። ከዛ መካ እንደሄድኩኝ ወደ 18 ቀን ቆይታ በኋላ ስራ መግባት እንዳለብኝ ተሰማኝ። ከዛ ስራ ደግሞ እዛ አጣውኝ። ያው ኢትዮጵያ የመሄዱ ማሳብ ቀርቷል መሰለኝ፣ ማውራት ተወ። ከዛ 18 ቀን ተቀምጬ ያው ስራ የመጣ ነው ግን ያው ክርስቲያን ነኝ ብዬ ስሰራ ደግሞ አረቦቹ ሊያሰሩኝ አልቻሉ። በቃ ሁሉም ከበደኝ። እንደውም ይሄን ሰበብ አደረኩኝና እኔ ክርስቲያን ነኝ ብዬ ነው መስራት የምፈልገው እና እዚህ ሀገር ደግሞ እኔ ክርስቲያን ነኝ ብዬ ሊያሰሩኝ ስላልቻሉ ወደ መጀመሪያ ቤት መመለስ እንዳለብኝ ነገርኩት። እሺ ወደ መጀመሪያሽ ቤት ትመለሻለሽ አለኝ። ከዛ አረቦቹ ጋር ደወልኩኝ። በእኔ ቦታ ሳስገብታቸዋል ከቡክ ደውዬ አላስገባንም አንቺን እየጠበቅንሽ ነው እኮ እናያለን። በጣም ደስ አለኝና ወደዚህ ተመለስኩኝ። ወደ ከቡክ መሄድ እንዳለብኝ ስነግረው አብሬሽ እመለሳለሁ አለ። ከዛ እኔ እንዲመለስ አልፈለኩም ከኔ ጋር። ያው መካ ስመጣ የጠበቅኩት ነገር ያየሁት ነገር በጣም ያስጠላ ነገር ስለሆነ ከኔ ጋር እንዲመለስ አልፈለኩም። ከዛ የሱ ጓደኛ እንዳለ በቃ መመለስ አለበት ካንቺ ጋር ይሄድ ታይ እዚህ የባለገ ነው ምናምን ሲለኝ አልኩኝ። እሺ በቃ ይመለሳል። ከኔ ጋር ተያይዘን ወደ ከቡክ ተመለስን። ወደ ከቡክ እንደተመለስን ቤት ያዝን። ቤት በጣም ርካሽ ነው። ከቡክ ቤት ካያችሁ አንዳንድ ቦታ ላይ በጣም ርካሽ ቤት ነው ያዝነው። ወደ 165 ብር ነው ወር የምንከፍለው። ያም ቤት ያዝን። ከዛ ይዘን እያለ አረብ ቤት እንደሄድኩኝ እንደመጣሁኝ አላደርኩም። ከመካ እንደመጣሁ አላደርኩም። ከመሻወር እንደወረድኩኝ ትንሽ ወደ 1 ሰዓት ምናምን ተኝቼ አረፍ አልኩኝና ወደ ስራዬ ተመለስኩኝ። ወደ ስራዬ ተመልሼ ሄድኩኝ። 15 ቀን እንደሰራሁኝ ፔሬቴ ምናምን አልመጣም። ቀኑ አልፏል። እንዴ ምንድነው ደግሞ አምላኬ ሆይ ፈርቻለሁኝ። ጌታ ሆይ ደግሞ የሆነ እንቅፋት እንዳይመጣብኝ በዚህ ብቃሽ በለኝ ምናምን እያልኩኝ ያለው መመርመሪያ ገዝቼ ራሴን ሳየው እርጉዝ ነኝ። ደነገጥኩኝ። ግን ደንግጬም ደግሞ ተስፋ ያደረኩት ነገር አለ። እሱ ወደ መካ ሲሄድ እንወልዳለን፣ በቃ ወደ ሀገር ልጅ እንልካለን፣ እንለወጣለን። በቃ እኔ ቤት አለን ብዬ ስላሰብኩኝ ቤቱም አልቋል። በቃ በወልድም ችግር የለም እና ቶሎ ሽማግሌኛ ቤት ስለሚልክ በቃ ምናምን ብዬ ተስፋ ራሴን በተስፋ ሞላሁት። ራሴን አጽናናሁኝና ደውዬ ለሱ መናገር እንዳለብኝ አሰብኩኝ። ከዛ ደወልኩለት ስልክ ደውዬለት አይ እስማኤል አልኩት፣ ወይ እኔ እኮ እርጉዝ ነኝ አልኩት። እርጉዝ ነሽ? አዎ። ውሸታም አለኝ። ማርያምን እርጉዝ ነኝ አልኩት። እስቲ እግዚአብሔርን በለኝ ማርያምን አልኩት። ማልኩለት ደግሜ። ከዛ እዛን ቀን እሺ እሱ እርጉዝ ነኝ ስል ውሸታም ያለኝ ምክንያት ከዚህ በፊት እርጉዝ ነኝ ብዬ ፕራንክ አድርጌው ነበረ። አሁንም እንደዛ መስሎት ወስዶት ከዛ
እርጉዝ ነኝ ስለው የሆነ ብዙም በቃ ደስተኛ ባይሆንም በሰዓቱ ትንሽ ደስተኛ ሆነ። ደስተኛ ሆነና 2 ቀን አደረና የሆነ ደወለልኝና ይሄን ልጅ ማስወጣት እንዳለብኝ ነገረኝ። ከዛ ለምን አስወጪው ትለኛለህ ካልኩት አስወጪው ቶሎ ቀን ሳይገፋ ማስወጣት አለብሽ አለኝ። ምን ማለት ነው አልኩኝ። እኔ እኮ የመጀመሪያዬ ነው፣ አንተም የመጀመሪያክ ነው፣ እናሳድገው፣ እኛ ቤት አለን፣ መንቀሳቀሻ ብር አለኝ፣ ፊት እሱ ጋር ሳልመጣ ጠለብ ያለው ያስቀመጥኩ ብር አለኝ እና እኔ መንቀሳቀሻ እንዲህ አይነት ብር አለኝ፣ የሆነች መሬትም አለችኝ እሸጣታለሁ፣ በዛ እንንቀሳቀሳለን፣ እኛ መኖሪያ ቤት አለን፣ ለምንድን ነው ልጃችንን ማናሳድገው አልኩት። በፍጹም ማሳደግ የለብንም ማስወጣት አለብሽ አለ። ወይኔ አምላኬ ለምን እንዲህ ትለኛለህ አልኩት። እና ማንኛውም እኔ በዚህ ሀሳብ ካልስማማ እኔ ልጄን አላስወጣም አልኩት። ከዛ እንደዛ እያልኩኝ እና ስልኩን ጆሮ ላይ ዘጋሁኝ። ከዛ ልጁ ወደ 1 ወር ከ15 ቀን እየሞላው ሲመጣ በጣም እሱ እያስጠላኝ መጣ። እሱ ትንሽ እያስጠላኝ መጣ። ያው የሱ ጥላቻ ነው እንጂ የምግብ ለውጥ ምናምን አላስጠላኝም። እሱ ነው ያስጠላኝ። በቃ ሁሉም ነገር ሲያስጠላኝ እሱ ነው ያስጠላኝ በዛ ታይም ላይ። ከዛ በቃ እኔ መነጫነጭ ጀመርኩኝ፣ የሆነ መጣላት፣ እሱን መሳደብ ምናምን ጀመርኩኝ። ያው ይረዳኛል ብዬ ነው የማስበው። ከዛ ወደ አስወጪ ካለኝ በኋላ 10 ቀን ምናምን ቆይቶ አልደወለልኝም። ደወልኩኝ፣ እኔ ደውዬለት አያነሳም። አሁንም ደወልኩኝ አያነሳም። እሺ ብዬ ሌሊት መደወል አለብኝ ብዬ ሌሊት ላይ ደወልኩለት። ሌሊት ላይ ስደውልለት የሆነ አነሳና ወከባ ውስጥ ነው። ምን ውስጥ ነክ ያለከው አልኩት። አይ እኔ የሆነ ነገር እነግርሻለሁ ብዬ ነበረ ምናምን አለ። እሺ ወጣ ብለህ ልነግረኝ ትችላለህ? አዎ እሺ ንገረኝ። እሺ ወጥቻለሁ አሁን ልንገርሽ እንዳትደነግጪ አለኝ። እኔ አልደነግጥም። ምንድነው የሚያስደነግጥ ነገር ነው? አዎ እንዳትደነግጪ አለኝ። እኔ እግዚአብሔር ያመጣው ነገር ከሆነ እኔ በተስፋ ነው የምቀበለው፣ እኔ አልደነግጥም አልኩት። አይ እኔ አግብቻለሁ ሲለኝ አልኩት። ከዛ ስልኩን ጆሮዬ ዝግት አደረገ። ወደ ኋላ ብቻ እንዲሁ ድቅ ብዬ አምላኬ ሆይ ይሄ ነው አልኩት። በቃ ለትንሽ ጊዜ ራሴን ጸጥ አልኩኝና አለቀስኩኝ። ጌታ ሆይ ከዛ አልቅሼ እሱ ጋር ደወልኩኝ። እሱ ጋር ደውዬ እንዴት ነው አግብቻለሁ የምትለኝ አልኩት። አይ እኔ ህይወቴን ጀምሬያለሁ እና ህይወትሽን ጀምሪ ምናምን አለኝ። እንዲህ ነው እስማኤል? አዎ እሺ ወደ ውስጥ ያለውን አልኩት። ወዲሽ ውስጥ ያለውን አስወጪ እኮ ብዬሻለሁኝ እምቢ ብለሽኝ ነው አለ። እንዴ ይሄ ልጅ እንዴት ነው የሚያወራው? ምንድነው የሚያወራው? ይሄ እስማኤል አይደለም አልኩኝ። የምታወራው አንተ እስማኤል አይደለክም። ምንድነው የምታወራው? አይ እኔ አግብቻለሁ አሁን ደግሞ አልኩኝና ግቢ ደውዬ እስቲ እሱ ሻንጣውን አውጥቷል እሱ ምናምን ብዬ ለማረጋገጥ ወደ ግቢያችን ወደሚኖሩ ልጆች ደወልኩኝ። ስደውል ሻንጣውን እንዳወጣ መከየፉን እንዳወጣ በቃ የሚተኛበት ብርድ ልብስ ሁሉ ይዞ እንደሄደ ሰማሁ። ይባስ ሐዘን ጨመረብኝ። አለቀስኩኝ። ከዛ ምንም ማድረግ አልችልም። እሱ ጋር ስልክ ተስፋ አልቆረጥኩም መደወል። ስደውል ቀይ ይመታብኛል። በቃ ከዛ በኋላ የሆነ አላማ መጣልኝ። በቃ እኔ ወደ ንስሐ እገባለሁ። ካሁን በኋላ በቃ እሱም ይውቃኝ። ትንሽዬ ንስሐ ገብቼ እኔ ነኝ ጥፋተኛ፣ ፈጣሪን ማስቀደም ነበረብኝ የሚል ስሜት ተሰማኝ እና ንስሐ ገባና በቃ ካሁን በኋላ ልጁንም ማስወጪ ካሉኝ ለአባቴ ለቄስ ነው ማማከረው። እሱንም ማማከር ማቆም እንዳለብኝ ተሰማኝ። ከዛ አሁን ቀስ እያለ ልጁ 2 ወር ከ10 ቀን እየሆነው ነው ወዲ ውስጥ እና ከእናንተ የምፈልገው ነገር ቢኖር እስቲ ይሄን ልጅ ላስወጣው ነው ምለው ወይስ እንዴት ላድርገው? እስቲ ምከሩኝ። በቃ ይሄ የህይወት መጨረሻ መሰለኝ። እንጃ መጨረሻዬም ነው ከሱ ጋር ግን አሁንም ወደዋለሁ። እንዲያረገኝ ለምን እንደሆነ እኔ አላውቅም። አግብቻለሁ ብሎም ነግሮኛል። በቃዬንም ወስዶታል። ግን እና እንዲያልኩኝ ሐሳቤን እጨርሳለሁ።
እህቶች ይበቃችሁ፣ ወንዶችን አትመኑ። ምንም ቢሏችሁ አትመኑ። እዚህ ጋር ልሞት ልቀንጥስ በቃ ምንም ቢሏችሁ፣ ምንም ታቦታት ቢጠሩላችሁ፣ ምንም እስላምም ከሆኑ ምንም ፈጣሪያቸውን ቢጠሩላችሁ አትመኗቸው።